እንዴት ቆያችሁልኝ ውዶቼ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ባላችሁ በሰላማችሁ ይብዛልኝ። ያው ዛሬ እንግዲህ በተደረገው ፕራንክ እኛ እኮ ተደርገናል። ሀይሚዬ እንኳን ነው ትንሽ የደነገጣች እንጂ እኛ እኮ መጀመሪያ ተደርገናል። ለማንኛውም ፍቅራቸው በጣም እያማረ ነው ከነሱ ብዙ የሚማሩ ሰዎች አሉ፣ ግን ደግሞ የማይማሩ ሰዎች ደግሞ ላሉ ማለት ነው። ስለ ሩታና ስለ አብርሽ ብዙ እየተናገሩ ነው። ጨረቃ ፋሚሊ ከዚህ አልፎ ማለት ነው ሰብአዊነቱ እየተወጣችሁ ነውና ደስ ይላል ምክር እንደዚህ መሆን። ለማንኛው ግን የኛ ልጆች ሁሉም ፍቅር ናቸው፣ የፍቅር አስተማሪ ናቸው። የምር ትንንሽ ሆነው እንኳን እኔ እንጃ ይለያሉ። አይምራችን በጣም ብስል ያለ ነውና አንተ አትቀልድባት። አንተ ደግሞ ለማን እስኪ ላሰማችሁ ውዶቼ። እናንተ ደግሞ ላይክ ሼር እያደረጋችሁ እኔንም ከፍ አድርጉኝና ሴን አይታ ነው የመጣችው እንጂ አፍቅራኛ አይደለም ብሏል። ትክክል ነው። አያቸው ይህንን ያሰበው እንግዲህ ይሄ ብሩክ ነው ያሰበው። የእሱን ያህል ቅንጭላት ቢኖራቸው ከሱ ቢማሩ፣ ከዚህ ልጅ ቢማሩ፣ ከአንድ ፍሬ ልጅ ቢማሩ፣ ሴቶቹም ከሀይሚ ቢማሩ። እውነቴን ነው። ሀይሚ አሁን ትዳር ውስጥ አልገባችም፣ ገና ፍቅር ውስጥ አልገባችም። ግን ደግሞ አስተማሪ ነገር ነው ይዘው የሚመጡት። ግን ወልደው ከብረው በቃ ትልቅ ሰው ሆነው ሽማግሌ ሆነው ትልቅ ሰው ስራችሁ እድሜ ብቻ አይደለም። አንድ ሰው ከወለደ ማገናዘብ ይችላል። እነሱ ቢማሩና ለሚመጣው ትውልድ ላላገቡት ትዳርን እንድንጓጓ እንድንፈልገው አላማ እንድኖረን ያስተምሩንስ። እውነትን ነው። አሁን እኛ ስደት ያለን ሆነን አገር ገብተን ነገ በጣም የምንመኘው ትዳር አለን። ግን ደግሞ በአንዳንድ በኩል ስናይ እንፈራለን። አሁን በቲክቶክ ስናየው፣ በዩቱበር ስናየው፣ በሚዲያ ላይ ስናይ እንፈራለን። ለእኛስ ምንድን ነው የሚያስተላልፉልን? እንዴ ነገ ይህንን ብናገባስ፣ እንደዚህ ብንሆንስ፣ ወልዶ ብለየንስ እያልን ነው። እሱን ነገር እንደው ዩቱበሮቹ ብሩኬ እንደው ቢያስተምርልን ማለት ቢያስተምርልን ስልሽ በዙሪያው ያሉትን የሚቀርቡትን ከሱ ቢማሩ። በቃ እሱ አሁን በጣም ትክክል ነገር ነው እያስተማረ ያለው። ሀይሚም እያስተማረች ያለችው ትክክል ነገር ነው። ነገ እነዚህ ሁለት ልጆች ተጋብተው ወልደው ምን አይነት ትምህርት እንደሚያስተምሩን አስባችሁታል? ምን ነው እነሱ ሺህ ሆነው በነበር። ምክንያቱም ሺህ ሆነው በነበር እምላችሁ አሁን ከምናያቸው አንጻር አሁን ከምንማረው ዩቱበሮቹ ሀይሚና ብሩኬ ሺህ ሆነው በነበረ። ችግሩ ሁለት ብቻ ሆነው ነው እንጂ እውነቴን ነው። ብዙ መማር እንችል ነበረ። ብዙ በቃ ለማፍቀር ያላቸው ፍላጎት የሚጨምር ሰው አለ። እነሱ ስናይ ለትዳር የምንጓጓው ፍላጎታችን ይጨምራል፣ ተስፋችን ይጨምራል። እንዴ ፍቅር አለ ትዳር አለ ብለን እንድንጓጓ እያደረጉ ነው እነዚህ ልጆች። እነዚህ በጎን ሲያስተምሩን፣ በጎን ደግሞ ሌሎቹ ያበላሻሉ። እና በዛ አጋጣሚ እሱም ቢስተካከልልን። ምን እያስተማሩ እንዳለ አልገባንም። ወይንም ደግሞ ድራማ ከሆነ አንደኛ ደረጃ ሁለተኛ ደረጃ እያሉ ያስተምሩን። ያለ በተቀረ ደግሞ ይተውት። እውነቴን ነው እንዳለው ብሩኬ እንዳለው የሚመጣው ትውልድ ምን ይማር? ትዳርን ፈሩ። ቀርበ ስናወራቸው የዛሬው ትዳር ነው የሚሉት። ለምን እያየን ነው። ትላንትና ተፋቅረው ህይወትን አጣጥሞ ሳይኖሩ ልጃቸውን አጣጥሞ ሳያሳድጉ ሌላ ሴት ይዞ ይመጣ። ሴቷ ሌላ ወንድ ይዛ ትመጣለች። ከዛ እኛ ምን እናድርግ? ወይ እኛም እኮ እንዲህ ነው ብለን አይምሯችን ተበረዘ። በጎን ደግሞ የነ ብሩኬን ፍቅር ስናይ ደግሞ እንዴ በቃ እኛም ብለን በጉጉት እናያለን። ስለዚህ ለእኛ ምሰቡልን፣ ለተመልካችን ምሰቡ እባካችሁ። እውነቴን ነው። እና አብርሽ እና ሩታ ተማሩ ከወንድሞች ከእህት ተማር። እውነቴን ነው። የስንት ጊዜ ታናሽ እህት የምታወራውን የምታደርገውን የምትናገረውን ነገር ተማርበት። አብርሽም ተማርበት፣ ከወንድም ተማር፣ ከቦሩኬ በመቸም ትንሽ ነው ትልቅ ነው አንልም። ከሱ ተማሩ። በቃ እነሱ ገና ሳይገቡ ትዳርን ሳይይዙት ልጅን ሳይወልዱ ገና ቀድሞ ጥንቃቄ እያስተማሩ ነው። መሆን ያለበትን እየተናገሩ ነው። እና ይሄ ነገር ቢቀርብ ግን እውነት በጣም ስልችት የሚያደርገው በቃ እኔ አሁን የሆነ ለማፍቀር ለማግባት እንጓጓና ሀይሚና ብሩኬን ሳይሆን እውነት ስናገር የሆነ በደስታ አንዳንድ ጊዜ አወራለሁኝ። በቃ ለምን አልተቃቀፉም እላለሁኝ። እነሱን ስናይ ደስ ይለናል። ለክ ፍቅር አለ ወይ የኔ አዳሜት ነው እንላለን። በሌላው በኩል ደግሞ እዛ ጋር ሄደን ስናይ ደግሞ ወይ ቢቀርብንስ ብቻችንን ብንሆንስ እንላለን። ስለዚህ የሰው አይንም ጥሩ አይደለም፣ የሰው አፍም ጥሩ አይደለም። ስለዚህ እባካችሁ አንዳንድ ዩቱበሮች ተማሩ፣ ከጨረቃዎች ተማሩ። እውነቴን ነው ተማሩ ለማለት እፈልጋለሁ። ካጠፋው ይቅርታ ጨርሻለሁ።
አረ ትክክል ነሽ። ምንም አላጠፋሽም። ጨርሰሽዋል ተናግረሽ በቃ ጣጣት በሉ። እያንዳንድሽ መውጭሽን ፈተሽ ተናገሩ። አሁን ዛሃራ እኮ አሁን እኔ ብሩ ማነው አድሻቸው እነዚህ ማን ነበር ስማቸው አብርሃም እና ሩታ ባለትዳሮች ናቸው ብላችሁ ነው እናንተ በተረሙት። እኔ ጭንቅላቴ ውስጥ ግን ባለትዳሮች አይደሉም ነው የሚለኝ የኔ ጭንቅላት። ለምን እንደዛ ናቸው እንጂ ማሪ ናቸው አይደለም ፒፕሉ ለምን እንዲያልሽ ብትሉኝ እኔ ባል እየተከራየ ሚስት እየተከራየ እንደዚህ አይነት ስራ ስለማይገባኝ ባልየው ወደ ሌላ ሴት ሄዶ እንትኗን አንገት ስር እየሳመ መጥቶ የኔ ባል መሆን አይችልም። በቃ መጽሐፍ ቅዱስም የትኛውም ቦታ አልተጻፈም። ኦርቶዶክስም ሙስሊም በእርግጥ በአንድ ሁለት ሚስት ማግባት ምናምን ሊባል ይችላል። ግን እንደዚህን አይነት ነገር እኔ በሃይማኖቴም በምኔም በቤተሰቤም ስላላየሁት ይሄ ኮንትራት እየተሰጣጡ ባልና ሚስት ናቸው። እኔ እንጃ እሱ ነገር እኔ ተጣልተዋል ብዬ ነው በውስጥ የማስበው። እኔ እሷ ጋር እንደዚህ እያየሁት እየተለጣጠፈ ለገንዘብ የፈለገው ገንዘብ ቢሆን ሩታና አብርሃም ተከታዮች ነበሩ። እኔ ድሮ በጣም አያቸው ነበር። ተከታይ ያላቸው እንደነ ብሩክ እና እንደ ሀይሚ በጣም የወዷቸው ኦዲየንሶች አሏቸው። እነሱ ይታዩ ነበር። ሰውንም ለማገዝ ከሆነ ደግሞ በዚህ መልኩ አይደለም የምታግዥዋ። ኃጢአት እየሰራሽ ከሌላው ጋር እየተሳሳምሽ እንደዚህ እየሆንሽ ሰው ትዳርን አሁን እንዳልሽው ሰው ትዳርን እንዲፈራ ቦይፍሬንድ መያዝ እንዲፈራ ገል ፍሬንድ መያዝ እንዲፈራ ትዳር ውስጥ ገብቼ ነገ ደግሞ ቢሄድብኝስ እንደዚህ ቢሆንብኝስ የሚለውን ትምህርት እኔ አብርሃም በዚህ አይደለም ድሮ ማቀው በጣም ስርዓት ያለው ልጅ ነው። ስለዚህ እኔ አሁን እንደሚሉት ነው የሚሄደው፣ እውነት ነው እያልኩ ነው የሚሄደው እንጂ እኔም አሁን ሄርሜላ እና እሱ ግን እኔ ጭንቅላቴ አልቀበላለኝ እንደዚህ አይነት ትዳር እኔ አልቀበልም። ገባሽ? እንኳን አይደለም እኔ እንጃ እኔ አልቀበልም፣ ብቻ አይፈቅድልኝ እና ገኒ አሁን ኦኬ አሁን አውቀው ነው ማለት ነው። አዎ ለእኔ ጭንቅላት ናንዬ አንቺም ትዳርሽን አክብረሽ የምትኖሪ ሴት ነሽ፣ አቅሻለሁ። አለምሸትም ያላችሁት ሁሉ እኔ የማውቃችሁ የቅርብ የሆናችሁ ሰዎች የተከባበረ ትዳር ነው። እንዲህ አይነት አርጌ ስለማላቅ ስለማልፈቅድም እንዲህ አይነት ትዳር አለ ብዬ ጭንቅላቴ ውስጥ አስወጥቻቸው እኔ ጭንቅላቴ ምን አሳምኘዋለሁ መሰለሽ? እነዚህ ሰዎች ተፋተዋል፣ በቃ የእውነት እየሰሩ ነው። ቢፋቱም እኮ ትክክል ስራ አይደለም እየተሰራ ያለው። ይሄ እኮ ትውልድን የሚያጠፋ ነው። አዎ ተፋቱ። ፍቺ ደግሞ ካረች ማግባት ይችላል። ይሄ ለትውልድ የሚመች ስራ አይደለም። አንደኛ ነገር አሁን ብሩኬ እንዳለው ብዙ ልጆች እየፈሩ ነው ለጋብቻ። ለምን የተዳር ይሄ እናንተ በእናታችሁ ስራ ነው አትበሉ፣ ከታች ስራ ነው አትበሉ። እኔ እንደዚህ አይነት ስራ ነው እያለን ትውልድን እያጠፋ ደግሞ በነገራችን ላይ ሲቀጥል እባካችሁ የእነሱ እግዚአብሔርን አትዩ። በቲክቶክ ቢመጣ አትዩ። እነሱ መንፈስ አንድ ሀሳቤን ልጨርሽ። ስራ ነው ማለት ተበረታቱ፣ ስራውን ስሩ። ስራ ነው የምትሰሩት እናውቃለን፣ ምንም ችግር የለውም። ስሩልን። እንደዚህ አይነት ስራ ማለት ስራ ነው እያልን ነው ያባለግናችሁ። ስራ ነው ምን ችግር ስራ ነው ስራ ነው። ማውገዝ ነው። ይሄንን ማውገዝ ነው። እንደዚህ አይነት ስራ አናውቅም፣ እንደዚህ አይነት ትዳርም አናውቅም ብለን ካወገዝን ሌሎችም ወደዚህ አይመጡም። እነሱ ብራቸው ነው የሚፈልጉት። ይሄ እኮ እኔ ግን እነዚህ ሰዎች እግዚአብሔር ምስክሬ፣ እነዚህ ሰዎች ባለትዳር ነን ብለው ቀጥታ ከመጡ ወደፊት እኔ መቼስ እስከ መጨረሻው እኔ እንጃ ምን አይነት አመለካከት እንደሚኖረኝ አላውቅም። እኔ አላውቅም። እንደዛ ስሷ ስር እየተንበረከከ እንደዛ እየሳማት ሙች እኔ አልቀበልም፣ አይቀበልም፣ ጭንቅላት አይቀበልም። እንደ ባሌ እንኳን አይደለም እንደዚህ አድርጎ ኧረ በስመ አብ በኢየሱስ እንደዚህ ለምን ገንዬ እንኳን እናንተ ያገባችሁት እኔ ያላገባሁት ራሱ ታስበው አልቀበልም። እኔ እንደዚህ አንቺ እንኳን አይደለም እኔ ሳላገባ ቦይ ፍሬንድ እናንተ ገና አላገባችሁም። ቦይ ፍሬንድሽ እንደዛ ቢያደርግ ትቀበያለሽ? እንደምን ነው በድራማ ምትናል? አልቀበለውም። አዳት እኮ ነው እንዴ። እኔ ይቅርታ አድርጉልኝና ሩታና እንትና እኔ ተፋታችኋል። እኔ አሁን ተመልሳችሁ ባለትዳር ነን ብትሉ እኔ በጣም እግዚአብሔርን ነው የምታሳዝኑት በእውነት። አሁንም ቢሆን እግዚአብሔርን እንዳሳዝናችሁ ነው። ከመስበራችሁ ተመለሱ። ልጃችሁ ከእናንተ ወደፊት ይሄን ቪዲዮ ልጅ እኮ ያድጋል። እኛም እኮ እኔም እኮ አድጌ ነው ቤተሰቤን እያየሁ አድጌ አግብቼ ዛሬ ልጅ ሰጥቼ እንደዛ ተጫዋች የነበርኩ ልጅ ዛሬ ስነ ስርዓት እንጂ ነገ ያም ልጅ ያድጋል እኮ። ልጆቼ እኔ ገና በትንሽነታቸው ነው የመጡት። ያው አድገው ከኔ እኩል ማውራት ጀምረዋል አይደል እንዴ? ያድጋል። ልጅ ተወለደ አይደል? ወዲያው ነው የሚያድገው። ሲያድግ ደግሞ የዛሬ ልጆች ደግሞ በጣም ማይንዳቸው ፋስት ነው ያሉ እኮ እንዴ
ነካ አባቴ እንደዚህ ነበር እንዴ ብሎ እንደዚህ ነው የሚቀጥለው። እንደዚህ ይሄ እንትን መስላቸው በቃ ይሄን ትምህርት ነው የሚይዙት። እንትን ዩቲዩብ እንኳን ባይሰሩ ህይወታቸው የልጆቻቸው ይበላሻል። ማን ነው ከወላጁ ያየው ነው? አኖ የተወላጁ ብቻ ሳይሆን ቡሊ ያደርጋቸዋል። እዛ ጓደኞቻቸው አባት እኮ እናት እንዲህ ነበር ነው የሚሉት። ይሄ ከባድ ነገር ነው። እኔ ስለዚህ ነው እኔ እናንተ አሁን ፍራንክ ነው ስራ ነው ብላችሁ ነው የምታምቱ። የእኔ ጭንቅላት ግን በእኔ በመጽሐፍ ቅዱስ በምንም ሄዶ ስለማደግ የእኔ ጭንቅላት ትክክለኛ ተፋቷል። ፍቺ ደግሞ ካለ ቆይ ልንገርሽ፣ ፍቺ ደግሞ ካለ ምን ይላል መጽሐፍ ቅዱስ? ባልየው ካመነዘረባት ወይ ከሞተ ሌላ ማግባት አለበት። ሴቷም ስለሚል እኔ እንደዚህ ነኝ። የእነሱ በዛ አመት እኮ አለፋቸው። ናንዬ አመት አለፈ። እነሱ እኮ አሁን ይኸውልሽ፣ ይሄ እኮ በባህላችን የሌለ ነው። አንቺ እንዴት ነው ትዳርሽን ስፈተሽውን በትዳር ላይ ሆነሽ እንደዚህ ገርል ፍሬንድ ይዘሽ ወይ ትንሽ ወልድሽ እንደዚህ እሷ እርጉዞና አልነበረ እየሰራች ያለችው? እና ይሄ በባህላችን እርጉዝ እንደዛ ትሆናለች። እሺ እሱ ላይ ያገኘችበትና ኬዝ ይኸውልሽ፣ ቆይ መጀመሪያ ናንዬ እኔ እኮ ታሪክ አያቸው ነበር ድሮ። እሱ ላይ ኬዝ አገኘችበት። እሷ እርጉዞና እንዲህ ነገር ብላ አንዷ ሴት መጣች። እሺ በዛ ተጋጭ። ሊያሳምናት ሞከረ አይደለም አለ። ግን እያለ እያበላሸ ነበር። ለልጅቷን ለመሸኘት ብዬ ነው ብሎ ምንድነው ዩቲዩብ ከፈተላት። በሰላም ለመለየት ነው ከልጅቷ። ለምን እንዲህ ታደርጋለህ? እኔ ብዙ መረጃዎች ደርሶኛል ማለት ጀመረች። የሆነ መረጃዎች ደግሞ ይመጡላት ጀመር። ኦኬ ሆዷ ሻከረ። እርጉዝ ነች። በዛ ላይ ከፋት፣ ሻከረ። ከኔ ጋር ጊዜ አትረዳኝ ማለት ትክክል ነች። እንደ ሴት ትክክለኛ ነገር ነው እየደረሰባት ያለው በዛ ሰዓት። የዛን ጊዜ ደግሞ እነማመጡ እነ ዳንኤል መጡ። እንግዲህ እኛም ውይ በቃ ቪዲዮ እንትን እየሰሩ ነው ፍራንክ ነው ስንል፣ እሷ ደግሞ እርጉዝ ሆና የሆነ ደግሞ ሰው ይዛ መጣች። ከሱ ጋር ነው አሉ። ያ ሰውዬ ግን ባለ ትዳር ነው እናውቀዋለን። እሺ ተባለ። እሱንም አለፍ ነው። እንደዛ እየተባባለ እየተጋጋለ ሲሄድ ይቅርታ መጠየቅ ጀመረ። ይቅርታውን አልቀበልም በአባትየውም በወንድምየውም እያደረገች ፍቺህን አልቀበልም አለችው። ፍቺውን ካልተቀበለች ታዲያ አልቀበልም አለሱ ፍታኝ ስትለው፣ በመጨረሻ ሰዓት በጣም ስታስቸግረው ያው ብሎ እንግዲህ ለኛ የሚያሳዩን ነው። እንግዲህ ምንም ማድረግ አልችልም። ይቅርታ አድርጉልኝ የምትሰሙኝ ሰዎች ያሳዩኝና የምተርከው እሱን ወረቀቱን በግድብ ካልፈረም ካለችው ፈረመ። ከፈረመ ወዲህ ታዲያ ተፋትቻለሁ እኮ ማለት ነው። ተፋትቻለሁ ከተፋታ ያቺኛዋ ደግሞ ወድሃለሁ፣ በጣም አፈቅርሃለሁ፣ ልሞት ነው ድብንል ነው አለችው። ምን ያድርግ እንግዲህ ከሷ ጋር ሆነ በቃ ዛሬ ደግሞ ምን ያለ መሰላችሁ? ለወንድምየው ሰው ማመናቀቶታል እንጂ እኔ ካሁን በኋላ የሄርሜላ ነኝ አለ። እሺ ይሄንማ እኮ ደጋግሞ መሳይ ተናግሯል። እኔ እኮ ለዚህ ነው እኔ አንገት ስር እየተሳመ እንትን ስር እየተሳመ እንዴት እየተቃቀፈ እየተለጣጠፈ እንዴት ነው ይሄንን አሁን እኔ ትዳር ነው ብላችሁ የምታሳምኑኝ? እኔ እነሱ ሁለቱ የእውነት ተፋተዋል። ግን ይኸውልሽ መሳይ እንደማሰሽ የእውነት ተፋተዋል። ግን ስራ መስራት ስላለባቸው እየሰሩ ይሆናል በዚሁ ሰበብ እየፈለጉ እንጂ እኔ እንደዚህን አይነት ባለትዳርም አይቼ ፍሬንዴም ሆኖ ባለቤቴ ፍሬንዴም ወጣቶችም ሆኖ እንደዚህ ነገር ባይበት እኔ ራሱ ወደ ጋብቻም አልደርስም። እንዴ እንደዚህ አይነት በዓለም እንኳን አይታይም እንዲህ አይነት ጋብቻ። ይሄ ምንም እኔ በለጭንቅላቴ እኮ ያሳመንኩትን እኮ ነው የነገርኳቸው። አሁን ጭንቅላቴ እኔ የሚያምነው ጭንቅላቴ ናንዬ ይቅርታ አድርጊልኝና አብርሃምና ማነች ሩታ ተፋተዋል ነው የምለው። ምክንያቱም ሩታም ቆፍጠን ያለች ሴት ነች። ከሌላ ሴት ጋር እንዲየሆነ አሳልፋ የምትሰጥ ሴት ነች ብዬ አላስባት። ምክንያቱም በጣም ቆፍጣና እንትን በራሷ ኮንፊደንስ ያላት ልጅ፣ ምንም ደግሞ የማይጎላት ልጅ ነች። ስለዚህ እኔ የሚመስለኝ በእኔ ጭንቅላት እስቲ መጨረሻቸውን እግዚአብሔር እድሜና ጤና ከሰጠን እናያለን። ግን እኔ ተፋተዋል ብዬ ነው። አንተ ሳታውራ ከፍታለች ከላይ እየመጣልኝ ነው። እንደዛ ነው የምለው። ይቅርታ ሶሪ አድማጮቼ፣ ሶሪ እኔ አሳምኘው ነው ቁጭ ያልኩት። ገኒ ትክክል ነሽ። ገኒ የኔ ያንቺ ምንም ነገር ሙዬ ዘመዳችሁ እንዴ ቦይፍሬንድ ይዛችሁ እንደዚህ ከሄደ ወደዛ ለምን ጥንቅር አይልም? የምን ድራማ ጥንቅር ለምን አይቀርም? እኔ እኮ ሁሌ ራሴን የምጠይቀው ጥያቄ እንደዛ ይሆን ነው ስራ
ምንም ውርደት የምትወዱ ሰዎች አላችሁ፣ ደግሞ ክብራችሁ የማትጠብቁ የወረዳችሁ ሰዎች ደግሞ በብሩክና በሀይሚ የምትገቡ ሰዎች የምር አደብ ግዙ። እኔ እንጃ ለራሳችሁ እንኳን ክብር ይኖራችሁ። ሌላ ይቀርና አሁን ፍቅራቸው ተጋልጠው በመሀላቸው ያለ ፍቅር እያያችሁ የማይሆን ነገር የምትጽፉ አይምራቸውም የሚረብሽ ነገር ስታድርጉ ምንም የሚሰማችሁ ሰው የለም። ግን ደግሞ በቃ ለራሳችሁ ክብር ይኖራችሁ። በመሀላቸው አትግቡ። የሆነ ያልሆነ በኮመንቱ በምን እየተልከሰከሳችሁ የማይሆን ነገር የምጽፉ ሰዎች አደብ ግዙ ተብላችኋል። እያያችሁ እየሰማችሁ ነው አይደል? ምን እንዳለ ብሩኬ ዛሬ በጣም ነው የገረመኝ። ብዙ ነገር እየተናገረ ነበርና እባካችሁ ለራሳችሁ ክብር ይኖራችሁ።